ጤና ይስጥልኝ የተከበራችሁ የግሎባል ዴይሊ ኒውስ ቤተሰቦች እኔ ቤቲ ነኝ። ዛሬ ማክሰኞ ሰኔ 9 2018 ወይም እንደ አውሮፓውያን ቀን አቆጣጠር ዛሬ ጁን 15 2026 ነው። በዛሬው ዕለታዊ የዜና ፕሮግራማችን ከሀገር ውስጥ እስከ ዓለም አቀፍ ከስፖርት እስከ ቴክኖሎጂ እና በርካታ እቤት ዋና መረጃዎችን ይዘንላችሁ ቀርበናል። በቅድሚያም በኢትዮጵያ በአማራ ክልል የተከሰተው አሳዛኝ የትራፊክ አደጋ፣ በካናዳ ኦንታሪዮ የተሰማው አሳሳቢ ዜና እንዲሁም አሜሪካና ኢራን ከደረሱት አዲስ የሰላም ስምምነት ጋር በተያያዘ ማርጆሪ ቴይለር ግሪን በፕሬዝዳንት ትራምፕ ላይ የሰነዘሩት ጠንካራ ትችት ቀዳሚዎቹ ናቸው። አብራችሁን ቆዩ። በመጀመሪያ ወደ ሀገር ውስጥ መረጃችን ስናልፍ በሰሜን ኢትዮጵያ በአማራ ክልል እጅግ አሳዛኝ የትራፊክ አደጋ ደርሷል። ከደሴ ወደ አዲስ አበባ ይጓዝ የነበረ አንድ የህዝብ ማመላለሻ አውቶቡስ ከዋናው መንገድ ወጥቶ ገደል ውስጥ በመግባቱ የ31 ሰዎች ሕይወት ማለፉን ፖሊስ አረጋግጧል። አደጋው የተከሰተው ሐረጎ በሚባለው አደገኛና ተራራማ መንገድ ላይ ሲሆን በርካቶችም የመቆሰል አደጋ አጋጥሟቸዋል። በአካባቢው ያለው የመሰረተ ልማትና የአምቡላንስ እጥረት የነፍስ አድን ስራውን እንዳጓተተውና የጉዳቱን መጠን ከፍ እንዳደረገው ተገልጿል። በሌላ በኩል በአፍሪካ ቀንድ ያለው ፖለቲካዊ ውጥረት አሁንም የዜና አውታሮች ትኩረት ሆኗል። ቢቢሲ አማርኛ ባወጣው ወቅታዊ ዘገባ የሶማሊያው ፕሬዝዳንት ሀገራቸው ኢትዮጵያና ግብጽ በሶማሊያ ምድር የውክልና ጦርነት እንዲያካሂዱ እንደማትፈቅድ አስጠንቅቀዋል። እንዲሁም የፕሪቶሪያው የሰላም ስምምነት ተደራዳሪዎች ስላለው ወቅታዊ ሀገራዊ ሁኔታና ቀጣይ የፖለቲካ እርምጃዎች የሰጡት ማብራሪያ የዕለቱ አብይ የዜና ትኩረት ሆነው ውለዋል። ወደ ዓለም አቀፍ ፖለቲካ መረጃችን ስናልፍ አሜሪካና ኢራን የነበራቸውን ጦርነት ለማቆም እና የሆርሙዝን የባህር በር ስትሬት ኦፍ ሆርሙዝ መልሶ ለመክፈት የሚያስችል የ60 ቀናት የተኩስ አቁም ስምምነት ተፈራርመዋል። ይህንን ዓለም አቀፍ ክስተት ተከትሎ ግን በአሜሪካ የፖለቲካ መድረክ ትልቅ ውዝግብ ተነስቷል። የቀድሞዋ የሪፐብሊካን ኮንግረስ አባል ማርጆሪ ቴይለር ግሪን በኤክስ ገጻቸው ባወጡት የቪዲዮ መልእክት አሜሪካ ለኢራን መልስ ግንባታ $3 ቢሊዮን ልትሰጥ ነው በሚል ስምምነቱን በጽኑ ተችቷል። ይህ ከአሜሪካ ግብር ከፋዮች ኪስ የሚወጣ ገንዘብ ነው በማለት ውሳኔውን አሳፋሪ ብለውታል። በሌላ በኩል ወደ አሜሪካና ዓለም አቀፍ ዜና ስንሻገር በአሜሪካና ኢራን መካከል የተደረገውን የሰላም ስምምነት ተከትሎ በሪፐብሊካን ፓርቲ ውስጥ ያለው ውጥረት አይሏል። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የገቡትን ጦርነት በዘላቂነት የሚያቆም ስምምነት ቢፈራረሙም የፓርቲያቸው አባል የሆኑት ማርጆሪ ቴይለር ግሪን በትራምፕ ላይ ጠንካራ ትችት ሰንዝሯል። እኛ የመረጥነው አሜሪካ ትቅደም ብለን እንጂ ዜሮ ጥቅም ያለው ጦርነት አይደለም ያሉት ግሪን ሌሎች የሪፐብሊካን አባላት ትራምፕን ለመቃወም እንደፈሩና እሳቸው ግን አሜሪካ ፈርስት በሚለው መርህ ጸንተው እንደሚቀጥሉ በማህበራዊ ሚዲያቸው ገልጸዋል። በተያያዘ የአሜሪካ ዜና በካሊፎርኒያ ሞሃቬ በረሃ በሚገኘው ኤድዋርድስ የአየር ኃይል ማዕከል አንድ ቢ-52 የጦር ቦምብ ጣይ አውሮፕላን ከተነሳ ከጥቂት ደቂቃት በኋላ ተከስክሶ በውስጡ የነበሩ 8 የአየር ኃይል አባላት ሕይወታቸው አልፏል። አደጋው የተከሰተው መደበኛ የሙከራ በረራ ላይ ሳሉ ሲሆን የአደጋው መንስኤ በመጥራት ላይ ይገኛል። ወደ ቀጣዩ መረጃችን ስናልፍ ወደ ሰሜን አሜሪካ እናቀናለን። በካናዳ ኦንታሪዮ ግዛት ገጠራማው ክፍል ሜፕልተን ታውንሺፕ በተከሰተ
አሰቃቂ የመኪና ግጭት 5 ታዳጊ ሕፃናት ሕይወታቸውን አጥተዋል። ሕፃናቱ ከ4 እስከ 12 ዓመት ዕድሜ ክልል ውስጥ የሚገኙ የአንድ ቤተሰብ አባላት ሲሆኑ ከኤልማይራ አካባቢ መሆናቸው ታውቀዋል። በአደጋው ሌሎች 6 ሰዎች ላይ ከባድ ጉዳት ደርሶ ሆስፒታል የሚገኙ ሲሆን የኦንታሪዮ ፖሊስ በአካባቢው የትራፊክ ደህንነት ቁጥጥር ዘመቻ እንደሚጀምር አስታውቋል። ወደ ቀጣዩ መረጃችን ስናልፍ ወደ አወዛጋቢው የስፖርትና የፖለቲካ ዜና ስናልፍ የፕሬዝዳንት ዶናልድ ትራምፕን 80ኛ ዓመት ልደት ምክንያት በማድረግ በዋይት ሃውስ ግቢ ውስጥ ለመጀመሪያ ጊዜ UFC ፍሪደም 250 የተሰኘ የድብልቅ ማርሻል አርት ውድድር ተካሂዷል። ይሁን እንጂ ዝግጅቱ በከፍተኛ ውዝግብና ቅሌት ታጅቦ አልፏል። አሸናፊው ተወዳዳሪ ጆሽ ሆኬት ከጨዋታው በኋላ በቀድሞዋ ቀዳማዊት እመቤት ሚሼል ኦባማ ላይ ያደረገው አጸያፊ ንግግር ከፍተኛ ቁጣን ቀስቅሷል። ከዚህም ባሻገር የትራምፕ ልጅ ኤሪክ ትራምፕ የዩኤፍሲ ተንታኝ ለሆነው ዳንኤል ኮርሚየር በላከው መልእክት የትኛው ጨዋታ እንደተጨበረበረ ወይም እንደተገዛ እና የትኛው ላይ ውርርድ ማድረግ እንዳለበት የጠየቀበት መረጃ ሾልኮ መውጣቱ አነጋጋሪ ሆኗል። ኤሪክ ትራምፕ ይህ መረጃ በኤአይ የተፈጠረ የሐሰት ምስል ነው ቢልም በርካታ ታዛቢዎች ግን ይህ ዝግጅት የሙስናና የማጨበርበር ግልጽ ማሳያ ነው በማለት አስተዳደሩን በጽኑ እየተቹት ይገኛሉ። በመጨረሻም ወደ ስፖርትና ፖለቲካ ውህደት ዜናዎች ስናልፍ የፕሬዝዳንት ዶናልድ ትራምፕን 80ኛ ዓመት ልደት ምክንያት በማድረግ በዋይት ሃውስ ግቢ ውስጥ የተዘጋጀው የዩኤፍሲ የድብልቅ ማርሻል አርት ፍልሚያ በቅሌት ታጅቧል። የፕሬዝዳንቱ ልጅ ኤሪክ ትራምፕ ለቀድሞ የዩኤፍሲ ሻምፒዮን ዳንኤል ኮርሚየር ውጤታቸው አስቀድሞ የተወሰነ የሆኑ ፍልሚያዎች አሉ ወይ ውርርድ ላድርግ አስቤያለሁ ብሎ ሲጠይቅ የሚያሳዩ መልእክቶችን ኮርሚየር በማህበራዊ ሚዲያ አጋልጧል። ይህ ድርጊት በርካቶችን ያስቆጣ ሲሆን በተጨማሪም ተፋላሚው ብራይስ ሚቼል መንግስት የግብር ከፋዩን ገንዘብ ተጠቅሞ የስፖርት ዝግጅቶችን በዋይት ሃውስ ማስተናገዱን አጥብቆ ኮንኗል። በሌላ የስፖርት ዜና የ2026 የፊፋ ዓለም ዋንጫ ላይ የኢራን ብሔራዊ ቡድን ከኒውዚላንድ ጋር በሎስ አንጀለስ ሶፋይ ስታዲየም ያደረገው ጨዋታ 2-2 በሆነ አቻ ውጤት ተጠናቋል። ይሁን እንጂ ጨዋታው በከፍተኛ ፖለቲካዊ ተቃውሞዎች ተታጀበ ነበር። ከጨዋታው መጠናቀቅ በኋላ የኢራን ብሔራዊ ቡድን አሜሪካን በፍጥነት ለቆ የልምምድ ማዕከሉ ወደሚገኝበት ሜክሲኮ እንዲመለስ መገደዱን አሰልጣኙ ተናግረዋል። ይህም በቡድኑ ላይ ጫና እንደፈጠረባቸው በመግለጽ በዓለም ዋንጫው እጅግ የተበደልነው እኛ ነን ብለዋል። የዛሬው ግሎባል ዴይሊ ኒውስ ዝግጅታችን ይህንን ይመስል ነበር። ወቅታዊ እና ዕለታዊ የሆኑ ዋና ዋና የዓለም አቀፍና የአገር በቀል ዜናዎችን ለማግኘት ፖድካስታችንን በስፖቲፋይ፣ በዩቲዩብ፣ በአይሃርት ሬዲዮ እና በአፕል ፖድካስት ሰብስክራይብ እና ፎሎ በማድረግ የፕሮግራማችን ተከታታይ እንዲሆኑ እንጋብዛለን። ከዝግጅቱ ጋር አብሬያችሁ የነበርኩት እኔ ቤቲ ነበርኩኝ። ለዕለቱ የነበረን ዘገባዎች እነዚህን ይመስሉ ነበር። በሌላ ጊዜ እስክንገናኝ ድረስ ለሁላችሁም ሰላምና መልካም ቀን እየተመኘው በዚሁ ለያችኋለሁ። ቸር ሰንብቱ።